ሰላም ፎስፈረስ ፔንታፍሎራይድ የሚባል ኬሚካል ኮምፓውንድ ሲንተሳይዝ ማድረግ ይቻላል። ናይትሮጅን ፔንታፍሎራይድ የሚባል ኮምፓውንድ ግን ሲንተሳይዝ ማድረግ አይቻልም። እንደዚህ አይነት የሚባል ኮምፓውንድ አይኖርም ናይትሮጅን ፔንታፍሎራይድ። ምክንያቱም እስኪ እንመልከት። ኬሚካል ቦንዲንግ ላይ ኤክሴፕሽንስ ፍሮም ኦክቴት ሩል አንደኛው ኬዝ ኤክስፓንድ ኦክቴት ነው ወይም ሞር ዛን 8 ኤሌክትሮን አራውንድ ዘ ሴንትራል አተም። በሴንትራል አተም ዙሪያ ከ8 በላይ ኤሌክትሮን ማስተናገድ የሚችሉ ኤሌመንቶች አሉ። ለምሳሌ የፎስፈረስ ፔንታፍሎራይድ ሉዊስ ስትራክቸር ስንሰራ ቶታል ባላንስ ኤሌክትሮን ፎስፈረስ 5 የፍሎሪን አተሞች 5 ሲባዛ በ7 35 አጠቃላይ 40 ኤሌክትሮን ነው። ሉዊስ ስትራክቸሩን ስናስቀምጥ በፎስፈረስ ዙሪያ እነዚህን 40 ኤሌክትሮኖች ዲስትሪቢዩት ስናደርግ ለእያንዳንዱ 6 ለእያንዳንዱ ተርሚናል አተም 6 ኦክቴት ይኖርማል ማለት ነው። 8 1 2 3 4 5 40 ይመጣል። ስለዚህ የፎስፈረስ ፔንታፍሎራይድ ሉዊስ ስትራክቸር ይኖራል። በፎስፈረስ ዙሪያ ስንት ኤሌክትሮኖች አሉ? 2 4 6 8 10 ኤሌክትሮን አሉ። ስለዚህ በሴንትራል አተም ፎስፈረስ ዙሪያ 10 ኤሌክትሮኖች ሞር ዛን ኦክቴት። ሶ ሃው ካን ኢት አኮሞዴት ሞር ዛን 8 ኤሌክትሮንስ? ከ8 በላይ ኤሌክትሮን ማስተናገድ እንዴት ቻለ ፎስፈረስ? ናይትሮጅን ላይ ይመስላል። ቴዎሬቲካሊ ስንሰራው የናይትሮጅን ባላንስ ኤሌክትሮን 5 ነው። የ5 ፍሎሪን ቶታል ባላንስ ኤሌክትሮን 5 ሲባዛ በ7 35 ነው። 5 ሲደመር 35 40 ስትራክቸሩ ቴዎሬቲካሊ በዚህ መልኩ በስቴፑ መሰረት ስንሄድ እንደዚህ አይነት ኮምፓውንድ ነው። ይሄ ማለት ናይትሮጅን ከ8 በላይ ኤሌክትሮን ማስተናገድ አይችልም ባላንስ ሼል ላይ። ያ ለምን ሆነ? እሱን ምክንያቱ ነው። ኤሌክትሮን ኮንፊግሬሽን ጋር ስንመጣ ፎስፈረስ ላይ 15 ነው አቶሚክ ነምበሩ 1s2 2s2 2p6 3s2 3p6 እናገኛለን። ባላንስ ሼሉ n is equal to 3 ነው። ሶስተኛው ፕሪንሲፓል ኳንተም ነምበር ነው ባላንስ ሼል ውጭኛው ሼል። ስለዚህ n is equal to 3 ላይ l ቫልዩ ስናወጣ 0 1 እና 2 ነው። l is equal to 0 ማለት s ነው። l is equal to 1 p ሰክሽን l is equal to d ሰክሽን ነው። ስለዚህ n is equal to 3 ላይ ቫካንት የሆነ ወይም ባዶ የሆነ የስሪ ኦርቢታል አለ ማለት ነው ፎስፈረስ ላይ። ሶ 3d ላይ 5ቱ ኦርቢታሎች ቫካንት ናቸው፣ ባዶ ናቸው። ዜርፎር ፎስፈረስ እነዚህን ቫካንት ዲ ኦርቢታሎችን በመጠቀም by making use of the vacant available d orbitals ቫላንስ ሼሉን ከ8 በላይ ኤክስፓንድ ማድረግ ይችላል ማለት ነው። ከ8 በላይ ኤሌክትሮን ማስተናገድ ይችላል። ናይትሮጅን ላይ እንታ 7 አቶሚክ ነበር 1s2 2s2 2p3 ቫላንስ ሼል n is equal to principal quantum number 2 outermost shell ወይም ቫላንስ ሼል። ስለዚህ n is equal to 2 ላይ ያሉት ሰብሼሎች ማለት ነው l ቫልዩ 0 እና 1 n is equal to 0s l is equal to 1 p ሰብሼል there is no d n is equal to ላይ d የሚባል ሰብሼል ማለት ነው። ስለዚህ ቫካንት የሆነ የዲ ኦርቢታል ስለማይኖረው ናይትሮጅን ቫላንስ ኤሌክትሮኑን ከ8 በላይ በዙሪያው ከ8 በላይ ኤሌክትሮን ማስተናገድ አይችልም ማለት ነው። እንደዛ አይነት መሰል
ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። ጋይድላይን እሰጣችኋለሁ።